ስላንቺ እውነቱን መስማት አልፈልግም። በፍቅር ያዘነ በምን ይደሰታል ይደሰታል መልስ እንኳን በሰጠኝ ከርሞ ሰው ያውቃል ያውቃል ሞናሊዛ የት ጠፍታ ነው ያሰክዝ ማደር ስንቱን አደንዝዞ ከ12 ሀገር መንግስታት ጋር ስብሰባ ላይ ነበር። አልቀለድኩም። የት ነው የጠፋው? 13ቱን ቀን ሙሉ አብረን ልትሆን ቃል ገብታል። ያሬድ የገባውን ቃል አያፈርስም። እደግመዋለሁ፣ ያሬድ የገባውን ቃል መቼም ቢሆን አያፈርስም። እኔ እንደውም ከዚህ ብደት ዓለም ወጥቼበታለሁ። ይኸውልህ ትክክለኛ ስሜ ሞናሊዛ አይደለም ስላንቺ እውነቱን መስማት አልፈልግም። በዛ ላይ ወደ እብደት ዓለም መግባት ነው እንጂ መውጣት ከባድ። እኔ ይሄ እብደት ዓለም እያስፈራኝ ነው። እንዴ አሁን እኮ ጠፍተህብኝ በጣም እየተጨነቅኩ ነበር። የሞትኩ መስሎሽ ነበር? ምን ብታወራው? መስተናወራና ነው ስለሞት የምናወራው። እርግብ 6 ሚሽኑ በተሳካ ሁኔታ ተሳልጧል። እርግቢቷ ሊጠፋባት በተባለኩት መሰረት ጠፍቼባት ናፍቆቷን ከፍ 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 አድርገነዋል። አውቀ ነው አይጠፋው በሚገባ እርግቢት። ደግሞ ምንድነው ወደ 6 ዝቅ አለኩ። አንቺ ከኔ ለመለየት የቀረሽ ቀን 6 ቀን ነው። እሱን ለማስታወስ ነው። በፍቅር ያዘነ በምን ይደሰታል ይደሰታል እንደውም ለጠፋሁበት መካሻ እንዲሆን ለምን ቆንጆ እህል አልጋብዝሽም? እህል እብድ የሚያሰክዝ ማደር ስንቱን አደንዝዞ